አለን እያለ ቄሮና ቀሬ ለፍትህ ያታገለው ሃጫሉ ዛሬ ግን በህይወት የለም። የሱ ሞት የብዙ ኢትዮጵያውያን ሞት ምክንያት ነበር። የኢትዮጵያ ህዝብ የጋራ ሀብት የነበረችው ሻሸመኔ ወድማለች። ሃጫሉ ሰው ሆኖ መነሳት ባይችልም ልጆቿ ሻሸ የሚሉ ሻሸመኔ ግን ማገገም መጀመሯን እንሰማለን። የሃጫሉ ህልፈት ደግሞ ተራ ህልፈት አልሆነም። ኢትዮጵያውያን ከሞቱ አሟሟቱ የሚሉት አይነት የፖለቲካ ሸፍጥ ሰለባ እንደሆነ ይነገራል። በዚህ ሰሞን እስር ቤት ያሉት ታዬ ደንደአ ሬዶ ስለ ሃጫሉ ገዳይ ተናግረውታል የተባለ ቃለ መጠይቅ ሆርን ኮንቨርሴሽን ላይ ቀርቧል። ታዬ እንደሚለው ከሆነ የኢትዮጵያ መንግስት በሃጫሉ ጉዳይ የተናገረው ሁሉ ውሸት ነው። ይሄኛው የታዬ ምስክርነት በዚህ ዝግጅት መግቢያ ላይ ከታየው ንግግሩ ተቃራኒ መሆኑ ነው። ታዬ ደንደአ ከስልጣን ወርዶ ማረሚያ ከተጣለ በኋላ ሃጫሉን ገድሏል ተብሎ እስር ቤት ያለው ጥላሁን ያሚ ያለ ጥፋቱ እየተቀጣ መሆኑን ተናግሯል። ከዚያ ይልቅ ከሃጫሉ መኪና ውስጥ ነበረች የተባለች ሴት ልትጠየቅ ይገባታል ሲል ታዬ ይሟገታል። ጀዋር ሲራጅ መሐመድ ስለ ሃጫሉ ሁንዴሳ ግድያ በአዲሱ መጽሐፉ ሰፋ አድርጎ ተርኳል። ሃጫሉና ጠቅላይ ሚኒስትር አብይ አህመድ ተገናኝተው ነበር ብሏል። ሃጫሉ ከኔ ይልቅ የአብይ ደጋፊ ነበር ሲልም ጽፏል። አምስተኛውን የሃጫሉ ሙት ዓመት አስመልክተን ጀዋር ስለዚህ አወዛጋቢ ሰሞን በመጽሐፉ ላይ ያሰፈራቸውን አንቀጾች ከዚህ ቀጥለን እናስደምጣቸዋለን። ጥሞናቸው አይለየን። ጀዋር ይቀጥላል። ሃጫሉ በተገደለበት ምሽት አንድ የመንግስት ባለስልጣን ደውሎ ሃጫሉ ተጎድቷል አሉ ሰምተሃል ሲለኝ በጣም ደነገጥኩ። በጭንቅላቴ በረዶ የተደፋ ይመስል መላ ሰውነቴ ቅዝቅዝ አለ። በዚያ ድንጋጤ ውስጥ ሆኜ ምን ሆነ አልከኝ ብዬ ስጠይቀው ሰውን የመታወሉ አልታወቀም። አንዲት ልጅ ናት ደውላ ለጓደኛው የነገረችው የት እንዳለ አልታወቀም። እስቲ ቄሮዎች እንዲፈልጉት በፌስቡክ ላይ ለጥፋለኝ። የባለስልጣኑ ንግግር የበለጠ ረበሸኝ። የተመታ ሰው በፖሊስ እንጂ በቄሮ እንዴት ይፈለጋል? በያዘው ተንቀሳቃሽ ስልክ ጂፒኤስ በሰከንዶች ውስጥ ማግኘት እየተቻለ ለምን ለቄሮ እናሳውቃለን አልኩት። ሃጫሉ መሞቱ ከተረጋገጠና አስከሬን ወደ ሆስፒታል ከተወሰደ በኋላ ሌላ የመንግስት ባለስልጣን በድጋሚ ደውሎ ሃጫሉ የተገደለው በሸኔና በወያኔ ነው አለኝ። እኔም በዚህ አጭር ጊዜ ማን እንደገደለው እንዴት ማወቅ ተቻለ? አጥቂው ተለይቶ ታስሯል እንዴ ስለው መልስ ሳይሰጠኝ ዝም አለ። ጥቃት አድራሹ ቢያዝ እንኳን ከጀርባው ያለው የፖለቲካ ቡድን ለመለየት ጊዜ ይወስዳል። ፖሊስ ትክክለኛ ምርመራ ያድርግ። ለአሁኑ ያለ ማስረጃ ወደ የትኛውም ቡድን ጣት መቀሰር ከፍተኛ ግጭት ውስጥ ስለሚያስገባን በግምት ከማውራት መቆጠብ ያስፈልጋል አልኩት። ከባለስልጣኑ የሰማሁትን ወዲያው በፌስቡክ ተለጥፎ አየሁት። የመንግስት ባለስልጣናት ገና ሬሳው እንኳን ሳይመረመር ያለምንም ማስረጃ ግድያው በፖለቲካ ቡድኖች ላይ ለማላከክ መሞከራቸው በኦሮሞ መካከል እንዲሁም ከሌሎች ብሔር ብሔረሰቦች ጋር ግጭት ሊፈጥር እንደሚችል ሰጋው። የተወሰኑ የቄሮ አስተባባሪዎችና ውጭ ሀገር ያሉ ምሁራንን አነጋግሬ ህዝቡን በጎሳና በብሔር የማጣላት ሴራ ሊኖር ስለሚችል በንቃት ተከታትለን ማክሸፍ እንዳለብን ተስማማን። ሌላ ባለስልጣን በኩለ ሌሊት ደውሎ መንግስት ለሃጫሉ መንግስታዊ የቀብር ስነ ስርዓት ለማድረግ ኮሚቴ እንዳቋቋመና ፊንፊኔ እንዲቀበር መወሰኑን ነገረኝ። ገና በማለዳ ቴሌቪዥን ስከፍት ግን ባለስልጣኑ ከነገረኝ በተቃራኒ እየተፈጸመ ነበር። አስከሬኑ ከሆስፒታል ወጥቶ ህዝቡ ወደ አምቦ ይዞ ሲሄድ ተመለከትኩ። መንግስት የጀግና አሸኛኘት አደርጋለሁ ብሎ አሁን አስከሬኑ እንዴት ለህዝብ አሳልፎ ሰጠ? በተጨማሪም ስለ ግድያ ሁኔታ የአስከሬን ምርመራው በእነዚህ ጥቂት ሰዓታት ውስጥ ተጠናቆ ለቀብር እንዴት ተዘጋጀ የሚሉ ጥያቄዎች ጭንቅላቴ ውስጥ ተመላለሱ። ስልኬን አንስቼ ማታ መንግስት የቀብር ስነ ስርዓት እንደሚያደርግ ለነገረኝ ባለስልጣን ስደውል መንግስት ሐሳቡን ቀይሮ አምቦ እንዲቀበር መወሰኑን ነገረኝ። ምክንያቱን ስጠይቀው ባጭሩ አላውቅም አለ በተበሳጨ ድምጽ። አስከሬኑን አጅበው ወደ አምቦ የሚሄዱ የመንግስት ባለስልጣናት እነማን እንደሆኑ ስጠይቅ ማንም የለም ህዝቡ ነው እየወሰደው ያለው አለኝ። የኦሮሞ የአይን ብሌን የሆነ ለህዝብና ለሀገር ትልቅ አስተዋጽኦ ያደረገ እንደ ሃጫሉ ያለ ሰው አስከሬኑ እንዲሁ ይጣላል ብዬ በጣም ተናደድኩ። ውስጤ ተቃጠለ። ማታ ከጠባቂዎች ጋር ስናወራ አስከሬን ወዳለበት ሆስፒታል ወደ ቀብር ስነ ስርዓት መሄድ አደጋለው ብለው ስለተማጸኑኝ ላለመሄድ ተስማምቼ ነበር። ከባለስልጣኑ የሰማሁት ነገር ግን አሳበደኝ፣ ደሜን አፈላው። የሞትኩት እኔ ብሆንና አስከሬኔ ተመሳሳይ ሁኔታ ቢያጋጥመው ሃጫሉ ቤቱ ተቀምጦ ይመለከት ነበር ብዬ ራሴን ጠየቅኩ። አእምሮዬ የሰጠኝ መልስ ሃጫሉ ለኔ ይቅርና ዛሬ ቀብሩን ያሳነሱ የመንግስት ባለስልጣናት ቢሞቱ ታሟል ጋላይ ቢውል እንኳን አይቀርም፣ በቃሬዛም ቢሆን ታዝሎ ሁላችንንም በመጥራት አነሳስቶ ይወስደናል የሚል ነበር። ወዲያው በቀብር ስነ ስርዓቱ ላይ መገኘት አለብኝ ብዬ ወሰንኩኝ። ጠባቂዎቹ የሚያውቁት ማታ አውርተን እንደተስማማ ነው ወደ ቀብር እንደማልሄድ ነው። ለመሄድ እንደወሰንኩ ሲሰሙ በድንጋጤ መተው በሩን ዘጉብኝ። ከተቀመጥኩበት እንዳልነሳም ከለከሉኝ። የቤት ዕቃዎች ሰባብሬ ተነስቼ በጉልበት ወጣው። እንደወጣውም ባለሀብቶችና ሽማግሌዎች ግቢ ውስጥ አየው። ከኔ ጋር ሄደው ጉዳት እንዳይደርስባቸው በማሰብ
ግለሰብ ቤቴ ውስጥ ባለው ቢሮዬ ላናገራችሁ ፈልጋለሁ ብዬ ካስገባዋቸው በኋላ በጀርባ በመውጣት መኪና ውስጥ ገብቻ መለጥኳቸው። ለፕሮፌሰር መረራ ጉዲና፣ አቶ በቀለ ገርባና ለሌሎች ደውዬ እንሂድ አልኳቸው። ሁሉም ተስማምተው ፕሮፌሰር መረራ ግን እንዳልሄድ ሲለምነኝ ቢያንስ ሸኝቼ እመለሳለሁ ብዬ አሳመንኩት። እኛ ስንደርስ አስከሬኑ ከአንድ ሰዓት በፊት ቢወጣም ከሆስፒታሉ 1 ኪሎ ሜትር ፈቀቅ አላለም። በጣም ብዙ ህዝብ ስለነበር የመኪና መንገዱ ከመጨናነቁ በላይ ፊንፊኔ እንጂ አምቦ መቀበር የለበትም በሚል ተቃውሞ የአስከሬን መኪናው እንዳይንቀሳቀስ አግደውታል። ከኔ ጋር ያሉ ሰዎች ብዙ መኪኖች ይዘው ስለነበር አስከሬኑን አጅበው ከነበሩት ውስጥ ድምጻዊ ገላና ጋሮምሳ መጥቶ አስከሬኑ ሳይበላሽ በፍጥነት ወደ ቀብር ቦታ እንዲደርስ መንገድ በማስከፈት እንድንረዳቸው ጠየቁን። አስከሬኑ ማቀዝቀዣ ባለው ተሽከርካሪ መጓዝ ሲኖርበት በአንድ የግል መኪና ውስጥ እንደተጫነና ፀሐዩ የበረታ ሲሄድ ሊበላሽ እንደሚችል ነገረን። ያሉንን መኪኖች በሁለት ከፍለን አስከሬን የጫነውን መኪና ከፊትና ከኋላ አጅበን መንቀሳቀስ ጀመርን። ህዝቡ ግን የአስከሬን መኪናው ከከተማ እንዳይወጣ ይቃወም ስለነበር በፈለግነው ፍጥነት ሊያስኬዱን አልቻሉም። መንገድ ሲዘጉብን ከመኪና ወርደን እየለመንን መጓዝ ቀጠልን። ከከተማ በራቅን ቁጥር እንቅስቃሴው የበለጠ አስቸጋሪ ሆነ። ከቡራዩ አለፍ ስንል ከአምቦ አቅጣጫ የሚመጣ ህዝብ በከባድ መኪና ወይንም ሲኖትራክ መንገድ ይዘጋብን ጀመር። አንድ ሰው ቢላ አውጥቶ አንገቱ ላይ በማሳረፍ ራሴን ከምገድል አስከሬኑን መልሱት አለኝ። ተለማምጬ አረጋጋሁት። አንድ መስቀለኛ መንገድ ላይ ስንደርስ ሲኖትራክ ተደርድሮ መንገድ በመዝጋቱ ማለፍ እንደማንችል ስናይ ገላና ለኦሮሚያ ፕሬዝዳንት ሽመልስ አብዲሳ ደውሎ ችግራችንን ነገረው። ሽመልስም አላስኬድ ካላችሁ ወደ ከተማ ተመለሱና ፖሊስ ይላክላችኋል አለው። ወደ ኋላ ተመልሰን ቡራዩ ውስጥ አንድ ትንሽ ፖሊስ ጣቢያ ቆመን ብንጠብቅም ይመጣላችኋል የተባለው ፖሊስ የውሃ ሽታ ሆነ። እዚያ በቆየን ቁጥር የሰዎች ቁጥር እየጨመረ ከባድ አደጋ የመከሰት እድሉ እየሰፋ መምጣቱን አየን። ቦታው መሀል ከተማ በመሆኑ ግጭት ይፈጠራል ብለን ፈራን። ይህንን በመረዳት ለታከለ ኡማ በወቅቱ የአዲስ አበባ ከንቲባ ደውዬ ምን ማድረግ እንዳለብኝ ጠየቅኩት። ከሽመልስ ጋር እንደተነጋገሩና አስከሬኑን ወደ ፊንፊኔ እንድንመልሰው ነገረ። ወደ ፊንፊኔ ከተመለስን አስከሬኑን ወዴት መውሰድ አለብን በሚለው ላይ ስንወያይ 3 አማራጮች ቀረቡ። የከንቲባ ቢሮ፣ ስታዲየም እና የኦሮሞ ባህል ማዕከል። የኦሮሞ ባህል ማዕከል የሚጠበቀው በኦሮሚያ ፖሊስ በመሆኑ ችግሮችን ለመቀነስ የተሻለ እንደሆነ ተስማማን። ከቡራዩ ተነስተን በፍጥነት መንገድ እያስከፈትን ከእግረኛ ህዝብ አምልጠን ወደ ኦሮሞ ባህል ማዕከል አመራን። በዚህ ጊዜ የደረስንበት ቦታ ሁሉ ለመንግስት ባለስልጣናት በስልክ እያሳወቅን ነበር። የኦሮሞ ባህል ማዕከል ግቢ በር ስንደርስ ፖሊሶች እንዳንገባ ከለከሉን። እየመጣን መሆኑን የመንግስት ባለስልጣናቱ ስላልነገርናቸው ከጠባቂዎቻችን ጋር ተፋጠጡ። ለታከለ ደወልኩለትና ስልኩን በሩ ላይ ለነበረው የፖሊስ አዛዥ ሰጥቼ ካናገረው በኋላ አስገቡን። ብዙም ሳይቆይ ታከለ መጣ። ኮሚሽነር ደቻሳ ቢቲማም ተከተለው። ህዝቡ መንገዱን ስለዘጋውና አስከሬኑን ዛሬ ወደ አምቦ መውሰድ ስለማይቻል ለዛሬ እዚሁ አድሮ ነገ ወይም ከነገ ወዲያ የሽኝት ፕሮግራም አዘጋጅታችሁ ቢቀበል ይሻላል ስለው ታከለ መስማማቱን ገለጸ። የፀሐዩ ግለት አስከሬኑን እየጎዳው ስለሆነ ማቀዝቀዣ ያለው መኪና እንዲያመጡም ተግባባን። በመሃል ለታከለ የሆነ ስልክ ተደውሎለት ካናገረ በኋላ ፊቱ በድንጋጤ ክፉኛ ሲለወጥ አየው እና በመኪናዬ አብረን ሄደን ፍሪጅ እናምጣለኝ። ለኔም የሆነ ባለስልጣን ነገሮች ወዴት እያመሩ እንደሆነ በሚጠቁም መልእክት ልኮልኝ ስለነበር ታከለን ያስደነገጠው ጉዳይ ገባኝ። እኔን ከዚያ ግቢ አስወጥቶ ህይወቴን ለማዳን እንዳሰበ ብረዳም አብሬው መውጣቱ እኔንም እሱንም ለአደጋ እንደሚያጋልጥ ስለጠረጠርኩ አይ አንተ ራስህ ሂድና አምጣ አልኩት። ታከለ በወጣ በደቂቃዎች ውስጥ የሀገር መከላከያ ሰራዊት ወታደሮች መተው አስከሬኑን አምጡ አሉን። ይኸው ውሰዱ አልኳቸው። ሲደርሱ መሬት ላይ ተቀምጬ ነበር። ሲላኩ የጠበቁት ሁኔታና ባይናቸው ያዩት ነገር የተለያየ ሆኖ ስላገኙት ግር እንዳላቸው ከፊታቸው ገጽታ ይነበባል። አስከሬኑን አንሰጥም የምንል መስሏቸዋል። እዚያ የነበረው አዛዥ በያዘው ሬዲዮ እንደተባለው አይደለም ብሎ በአማርኛ ሲያወራ ሰማው። አዛዡን በእጄ ጠራውትና ምነው ችግር አለ እንዴ ብዬ ስጠይቀው ያገታቸዋቸው የመንግስት ባለስልጣናት የት ናቸው አለኝ። ያገትነው ባለስልጣን የለም፣ ከንቲባ ታከለ እዚህ ነበር፣ እሱም አሁን ወጣ አልኩት። አዛዡ አሁንም ከፊቱ ላይ ግራ መጋባት ይታያል። በሬዲዮ ተናግሮ ተመለሰ። ይህ በእንዲህ እንዳለ ተጨማሪ የኦሮሚያ ፖሊስ ልዩ ኃይል መጥቶ የመከላከያ ወታደሮችን ስለከበበ የከፋ ውጥረት ተፈጠረ። 3 የታጠቁ ኃይሎች ተፋጠጡ። የሀገር መከላከያ ሰራዊት፣ የኦሮሚያ ፖሊስና የኔ ጠባቂዎች። 3ቱም መሳሪያቸውን ባቀባበሉበት ድንገት ሊታኮሱ ስለሚችሉ የሰራዊቱን አዛዥ ጠርቼ ይህ ፍጥጫ